አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? የነጃት ቲዩብ ተከታታዮች በሙሉ ሰላም እና ፍቅር በእናንተ ላይ ይስፈን። አገራችንን ሰላም አድርግልን። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። እሱም ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ የመጣሁበትን ነገር ደግሞ ታውቁታላችሁ ብዬ አስባለሁ። እንግዲህ እኔ ሩታና አብርሽ ደጋፊ ነኝ። አብዛኛውን ነገራቸውን ከመጀመሪያ እስከ መጨረሻ ድረስ በጣም እከታተላቸዋለሁ። ላኪን ግን አሁን አንገሸገሸኝ፣ የጸባቸው ጥግ አንገሸገሸኝ። አንድ ቀን ሰላም ሲሆኑ በመነገስተው ይጣላሉ፣ ነገ ተጣልተው ዛሬ ይታረቃሉ። እና ከምንም በላይ ደግሞ አብርሽ በጣም ነው አንጀቴን ያሳረረው። በጣም ከአንድ ባል ከአንድ ወንድ የማይጠበቅ ስራ፣ ከባለ ትዳር የማይጠበቅ ነገር እያደረገ ነው ያለው። አሁን እሱም ምስጋና ይሰጠውና አምላክ በልጅ ባርኳቸው። ያው ታውቃላችሁ እንግዲህ ሩታዬ እርጉዝ ነች። እርጉዝም ብትሆን ከዛ በፊት ያለው ነገር ደስ የማይሉና ህይወታቸውን የሚበጠብጥ ጽጌና ዳኒ ሮያል ገብተው ህይወታቸው ብልሽሽሽት እንዲል ተደርጎ ነበር። ከጊዜ ብዛት ነገሮችን በሰላም ፈተው ያው እንግዲህ ታውቁታላችሁ፣ አበሻ አብሮ ሲበላ እንጂ አብሮ ሲኖር ጥሩ ስላላደለ አብዛኛውን ጊዜ ያው ቀለበታቸውን የሚጠብቁ ሰዎች ነበሩ። አልሐምዱሊላህ በሰላም ተጠናቀቀ። ሁላችንም ተደሰን። ካሁን በላይ አብርሽ የሩታ ሩታ የአብርሽ ና ብለን ተደስተን እንግዲህ እኛ ወግ ማረጋቸውን ለማየት በጣም ጓጉተን በጣም ተመኝተን እዚህ ደረጃ የመጡበት ጀምሮ እዚህ ደረጃ እስኪደርሱ ድረስ ብዙ መሰናክሎችን በፍቅር ምክንያት ከፍለው ተሰደው ተሰድበው ተርበው ተጠምተው እንዲሁም ከቤተሰብም ከሆነ ከውጭም ብዙ ትችቶችን አሳልፈው መከራቸውን አይተው አሁን ቀለበት አደረጉ። እፎይ አለን። ካሁን በላይ በጥባጭ የለባቸውም። ካሁን በላይ ሀላስ ትዳራቸውን ያዙ። እንደ ማንኛውም ባለ ትዳር በቃ ጥሩ ህይወት ይኖራሉ ብለን ስናስብ የአብርሽ ቡችሎች፣ ወላሂ ለአዚም የአብርሽ ቡችሎች ከየት እስከ የት ጀምሮ ከልጅነቱ ጀምሮ እሴት ጋር በመነከር አሁን አንዷ ሄደ ስትባል ሌላይቱ ትመጣለች። ሌላይቱ ሄደ ስትባል ደግሞ አሁን ታውቃላችሁ ፍቅር አለች፣ አሁን ነጽ ያለች ሩታ አለች። እንግዲህ በዚህ እድሜ ውስጥ ሶስት ሰው ማተራመስ የራሱ ምርጫ ነው። ላኪን ግን ለህይወታቸው ጠንክ ብዙ ጊዜ የሚሆኑት ከበፊት ኤክሳቸው ጋር ከበፊት ኤክሱ ጋር በመስራት ሩታዬን በህይወቷ ላይ በአእምሮ ላይ በስነ ልቦናዋ ላይ ጫና በማድረግ ብዙ ብጥብጦችና ችግሮች ተነስተው አልሐምዱሊላህ ታርቀው ነበር። ዛሬ ደግሞ ምን አባቱ ፈልጎ ነው አሁን ይቺ ነፂ የምትባል ልጅ ጋር ከቡታጅራ አስመጥቶ እንዴት ነው? እንዴት አገኘሽኝ? እንዴት ጠበቅሽኝ? ናፍቀኸኛል፣ ወድጄሻለሁ። እንዴት ነው አንድ ሚስት ባለትዳር ሁኖ ሚስቱ ቤት ተቀምጣ እየጠበቀችው ያለ ከሌላ ኤክሱ ጋር እንዲህ አይነት ደስተኛና ሳቅ እንዲህ አይነት ያለፈ ነገሩን እያነሱ መደሰትስ አለበት ወይ? እንኳን እሷ እንኳን ሩታ እኛ በጣም ነው የተናደድኩት። በጣም ጨጓራ ያዝኗል። ሩታና እኔ እንጃ ሩታ ምን አይነት ስሜት እንደሚሰማት አላውቅም። ምንስ ቢሆን አብርሽ
የሴት ልጅ ጡር ምን ያደርግህ ይሆን? አንተ ጡጦ ይመስል ከልጅነት ማንም ሴት ጋር በተወሸክ ቁጥር አሁን አንተ ባገባህ በወለድክ ቁጥር ያም እየተነሳ ከዚህ በፊት እኔ አስታውሳለሁኝ አንዲትም ሴት እኔ ስሟን አላውቃትም እዛው እንትና ማለት ነው የተወለደበት ሀገር ማን ነው የሚባለው? በእናታችሁ የቡታጅራ ልጆች ምንድነው መስተፋቅራላችሁ? ወላ አብርሽ ላይ ተነስንሶበታል ወይ የሴሱስ አለ ወይ እሱ ላይ የሆነ ነገር መቼም አለ። መቼም ሴቶቹ ወላሂ ለአዚም በቃ አብርሽን ኪጄ ካላገኘሁት ብላ ገና ህፃን ልጅ ናት። ስትፈርጥ ስትነሳ እንደውም ሌላ ሰው እንዴት አንቺ በዚህ ሰዓት አፈቅራለሁ ብለሽ ትያለሽ፣ ሌላ ሶስተኛ አራተኛው ችግር ትፈጥሪበታለሽ ተብላ ተለምና ምናምን አይቻለሁኝ እኔ እና እየተነሱ አብርሽን ወደዋለሁ አብርሽን አፈቅረዋለሁ ማለት ይሄ ፌመስ ለመሆን ነው? ወላ ያለፈውን ህይወት እያነሱ እንደገና ሌላ ህይወቱን መበጥበጥ አስፈላጊ ነው? ሲቀጥል አብርሽ የምትባለው ሰውዬ አሁንስ ትዕግስቴ ያልቋል። እስከ ዛሬ ላንተ ነበር የምገድፈው። የሴት ልጅ ለምን ታስለቅሳለህ? ሩታም ሆነች ፍቅርም ሆነች ነፂም ሆነች እኔ ሌላም ሰው ሊመጣ ይችላል በህይወት ውስጥ አንተ ብቻ የኔ ነገር ይሰማ ብለህ ግግም የምትለው የሰይጣን ቁራጭ የመሰለ ባህሪህን ይዘህ ለምንድን ነው ሴት ልጅ የምታስለቅሰው እንዴ? ጥሩ ስነ ልቦና ቢኖርህም ደግሞ የሴት ልጅ ማረዳት ግድ ነው። አንተ ማስረዳት በፈለክ ቁጥር ያንተን ፍላጎት ማንጸባረቅ ሴት ላይ አትችልም እንዴ? ሩታንም እኮ ማዳመጥ አለባት። ሩታ ትሄድም አይሆንም ያለች ቦታ እኮ አይቻልም ካለች የእሷንም ሚስት በመሆኗ ብቻ ሳይሆን ሴት በመሆኗ ያንተ ሰው በመሆኗ ልትሰማት ይገባል። ሁልጊዜ ምክንያት እየደረደርክ እሷን ለማሳመን እንደገና ደግሞ የሚገርማችሁ ነገር አብርሽ ጥሩ ሰው ነው። ጥሩ ሰው ሊሆን ይችላል፣ ግን እኔ ካየው ጀምሮ ቢሆንም እንኳን አይደለም ትዳር ተይዞ ቀርቶ ፍቅር ላይ ያለው ፍቅርና እሱ በሚገናኙበት ሰዓት እንደ አዲስ ፍቅራቸው እንደሚገረሽ አሁንም ነፂን ሲያይ ደግሞ ነፂን እንዴት አድርጎ እንዳስተናገዳት እንዴት እንደነበረ ፍቅሯን እንደሚገልጽላት እዩት። ሩታም ጋር ሲሆን እንደዚህ ለምን አይበቃህም ወይ በሴት መጫወቱ? አይበቃህም ወይ በሴት ማታለሉ? አይበቃህም ወይ ምክንያት እየደረደርክ ሴትን ልጅ ሁልጊዜ ሀያትህን ለምንድን ነው ጭቅጭቅ የምታደርገው? አንተ አሁን እኔ ወንድምህ ኤፍሪ ያለው ነገር ተመችቶኛል። እንደ ወንድ ለምንድን ነው ቆፍጠን ብለህ የወንድ አመራር ማትመራው? እንደገና ሲሪየስሊ ደግሞ ሩታዬ በጣም አስተዋይና ትዕግስተኛ በጣም ቆንጆ የሆነች ልጅ ናት። በትልቅ በትንሹ የምትነሳ አይደለችም። እንደውም ብላክስ የምታስተምርህ ከጎንህ ሆና የምትረዳ ነገሮችን መስመር የምታስይዝልህ እሷ ናት። አንተ በስ መጮህና መጮህ ነው ስራ። ለምን ትጮህባታለህ? ለምን የራስህን ነገር ብቻ ይዘህ እንደፈለክ አድርገህ እሷን ታበሳጫታለህ? አይበቃም ነው? ከኢትዮጵያ አንደኛ ደግሞ እንበል አብርሽን በሴት አተራማሽነት እንደ ሌላ ሀገር 300 ሰው እንደሚያተራምሱት እንግዲህ እንደነ ሄኖክ ድንቁ እኛም እንሰይምሃለን። ለምን አንሰይምህም? በአንድ ወር በሁለት ወር ውስጥ 3-4 ሴት አፈቀርኩ ሞትኩ እያልክ እየቀያየርክ ልጅቷን ለምን ታሳብዳታለህ? እውነተኛ ህይወት ለምን አትኖርም? የአሁንስ በዛ ብርሽ እውነት አድርሱልኝ እንዴ! እንደ ወንድ ልጅ ቆፍጠን ብለት ህይወትህን እንደውም የልጅ አባት እየሸተትክ ነው። ልጅም ማሳደግ ሲገባህ በዚህ እያልክ ምክንያት እየፈጠርክ ልጅቷን አታሳብዳት ሩታን። ምክንያቱም አንተ ብትተዋት ነገ ጧት ያንተን ሊታቀፋላት ትኖር ትችላል። ነገ ጧት ፈላጊዋ ሊበዛ ይችላል።
ከሌላ ሰው ሆና ከምታያት አንከባክበህ ያዛት። ኧረ በዛ ብርሽ፣ ኧረ በዛ። አሁንስ ወላሂ በጣም ነው የሚያናድደው። እስከ መቼ ታግሳ? እስከ መቼ ለምን አሩታ? እስከ መቼ አንተ ሴት ጋር ሂደት? እስከ መቼ እስከ መቼ እንዴ? ይሄ እኮ በሚዲያ ላይ ይፋ የወጣው እንጂ ውስጥ ለውስጡማ እንግዲህ የቡታጅራን ሰው ጨርሰዋል በለኝ። ማንም ይቀራል እንግዲህ። የአዲስ አበባ ነው ደግሞ በትንሽ ጊዜ ውስጥ እንሰማሃለን። ለምን ተዋሻለህ እንዴ? ወንድ ልጅ ቀጥ ብሎ ሲኖር ነው ደስ የሚለው። ሲሽሎከለክ አያምርበትም እንዴ? እኛ ደግሞ የልጅ አባት ሆንክ ብለን ደስ ይለናል። ጭራሽ ደግሞ የሴት ማዕት እያስከተልክ ባ እያሉ ባ እንደ በጎች በቃ ዛሬም አብርሽን ነው ምንወደው፣ ካለሱ መኖር አንችልም እንዲባል አንፈልግም። ዝጋ፣ አፍህን ዝጋ። እንደ ወንድ ልጅ ሽተት